ገራሚ የሆነ ቦታ ላሳያችሁ ብቅ ብያለሁ ዛሬ ደግሞ። እስኪ እዩት ልዩ የሆነ ተፈጥሮ። በነገራችን ላይ ይሄ ግዙፍ ድልድይ የምታውቁት ትችላላችሁ። እዩት ቅድሚያ ቦታውን ለእናንተ ከመናገሬ በፊት የምታውቁት እስኪ አስታውሱ፣ ሚሞራይዝም አድርጉ። እኔማ ሳየው ዝም ብሎ ፈጣሪ በቃ ይህች ምድር እንዳትናድ ከዚህ ከበቃ የውሃ ልክ የሰራበት ቦታ ሁሉ ይመስለኛል። ያያችሁት ነው ጋራው አባይ ከመርጦ ለማርያም መካነ ሰላም የሚያገናኘው ግዙፍ ድልድይ ነው ይሄ። ከማዶ ላይ እና ከማዶ ላይ ደግሞ ሁለት ገዳማቶች አሉ። ይሄው ቅድስት ቤተ ክርስቲያን ለሀገር ምን ያክል ባለውለታም እንደሆነች የምናይበት ታምር የሆነ ነው። እንግዲህ ይሄ ወደ መርጦ ለማርያም ግንባር ያለው ቦታ ቅዱስ ገብርኤል ገዳም ነው። ይሄኛውም ታች የምታዩት ውሃውን ይዞ የሚለማ ፓፓያ፣ የተለያዩ አትክልቶች እያያችሁት ነው። ሙዝ፣ አቮካዶ ምናምን ነገር አለ። ይሄ የገብርኤል የገዳማቱ መነኮሳት የሚያለሙት ልማት ነው ይሄ ማለት ነው። እንግዲህ መነኮሳት ዝም ብሎ ቁጭ የሚሉበት ቦታ አይደለም። እዚህ በረሃ ላይ ይሄን የመሰለ ልማት እያለሙ ነው ቁጭ አሉት። ሌላው የተማርና አካል እስኪ ይህን ተፈጥሮ እንጠቀምበት፣ ውሃ እንጠቀም ብለን አስበን እናውቃለን? የኛ ዲግሪ፣ የኛ ፕሮፌሰርነት፣ የኛ ዶክትሬት ምን ሀገር ምንም አይነት ቫልዩ እስከዛሬ አልሰራም። ሀገር እንኳን ስትተራመስ ምንም አይነት ጠብ ያለ ስራ የሰራንበት የለም። የኛ የቀደሙ አባቶች መነኮሳት ግን በረሃ ላይ ወርደው የመሰለ ስራ ነው የሚሰሩት። እኛ የተፈጠርነው ለመተቸት እስከሚመስል ድረስ ምንም አልሰራንም። ይሄኛው ደግሞ ማዶ ላይ የምታዩት ደግሞ የቅድስት አርሴማ ገዳም ነው። ይሄ ደግሞ ወደ ወሎ ግንባር ያለው ማለት ነው። ቅድስት አርሴማ ገዳም ይሄ በሐይቀ እስጢፋኖስ ውስጥ ይመስለኛል፣ እርግጠኛ አይደለሁም፣ የሚተዳደረው ማለት ነው። የቅድስት አርሴማ ገዳም ይሄን ይመስላል። ተፈጥሮ ብቻ በጣም ነው የሚያስደምመው፣ ያምራል። ይሄ ደግሞ ከስር የምታዩት ይሄ ድልድዩ ደግሞ ከስር የራሱ የሆነ ዋሻ አለው። ከማዶ ማዶ የሚያገናኝ ጨለማ የሆነ ዋሻ አለው። በጣም ረዥም ነው እንግዲህ እንደምታዩት ድልድዩ ማለት ነው። እዩት እስኪ ያያችሁት ነው። እነዚህ ከታች ያሉ ብረቶች ለምን እንደሆኑ አላውቅም። እኔ የምታውቁ ካላችሁ እስኪ እናንተ ታስረዱናላችሁ። ታች ታያችኋል፣ አጫጭር ከድልድዩ ስር ያሉ ኮለመኖች አሉ። ምን እንደሆኑ አላውቅም። ጥረት ነው እንግዲህ ይሄን ይመስላል። ለማንኛውም አንዳንድ ያው ቁጭት ነው በጣም አንዳንድ የሆነ ኔጌቲቭ ነገር የምናገረው እንዲህ የሚሆን የሚያደርገው ያው ስንፈታችን እየቆጨኝ ነው። ይሄንን የመሰለ ውሃ ይዘን ስንጣላ የምንውለው ስንገዳደል የምንውለው ስንፍና እውቀት። የኛ ትምህርት ያለው ወረቀት ላይ የኛ ዶክተሬት እና ፕሮፌሰር ከወረቀት አልዘል ሲል ነው የሚያናድደው። በቃ ይህንን ውሃ ወደዛኛው ደግሞ ዝቅ ብላችሁ ስታዩ አሁን ወደ መርጦ ለማርያም ግንባር በጣም ገራሚ የሆነ የእርሻ ቦታ መሆንም ይችላል። በቃ ስንት ኢንቨስተሮችን ማስተናገድ የሚችል ግን ማን ያየዋል? እኛ የምንሰበሰበው ከተማ ከዛ ነገር መስራት መስረቅ ተፈጥሮን ተመልከት። ግርም እኮ ነው የሚለው። በስመ አብ። በነገራችን ላይ በዚህ ድልድይ መኪና ከሄደ ስንት ጊዜ ሆነ መሰላችሁ? እዛ ወደ መካነ ሰላም ልንደርስ አካባቢ የሆነ መንገድ ተቆርጧል። ፖለቲካችንም ዝግት አድርጎ እንግዲህ ይሄው የምታዩት ይሄን የመሰለ ድልድይ በቃ መኪና አልባ ነው እንደምታዩት፣ ምንም ነገር የለም። ድሮ
ህዝባችን አርሶ አደር መንገድ ይሰራ እያለ ነበር ተሰልፎ የሚጮኸው። አሁን ደግሞ መንገዱም ተሰርቶ መኪና እንኳን ጠብ የሚል የለም። በእግራችንና በጋሪ ነው እየተንቀሳቀስን ያለን። ምን አይነት ዘመን እንደደረስን እንግዲህ ይሄ የአንደኛው መቶ ክፍለ ዘመን የኢትዮጵያ ስልጣኔ ማማ ላይ የደረሰችበት መሆኑ ነው። እንግዲህ ወደ ቀድሞ ዘመን ተመልሳ በጋሪ አረዲያ ምን ይሻለናል? ይህንን ውሃ እንዴ በዋና የተሻገር ነው። የህዋት ጦርነት ጊዜ ደግሞ ሽሽት ላይ ሆነ። አሁን ላይ ያው በእርግጥ ስታዩት እዚህ ሆናችሁ ቀላል ነው ይመስላል። ውሃው ቀላል ይመስላል። ስትገቡ ነው የሚከብደው። ስትገቡ ተራ ነገር አይደለም። ርቀቱ እዚሁ ነው ሲያስፈራ። ባስማ እና ድልድዩ ተይዞብን የዚያኔ እንደነገርኳችሁ በዋና ነው አሁን ያቋረጥ ነው ማለት ነው። ይህንን ይመስላል እንግዲህ ይሄ የሚያምር ውብ ተፈጥሮ ሁለቱን ዞን ሁለቱን ወሎንና ጎጃምን የሚያገናኘው ድልድይ ይሄ ነው። ላይ ድረስ ይሄ ልማት አለ። ስትሄዱ የምታዩት ነገር ላይ በጣም ከፍ ይላል፣ ይርቃል። ምክንያቱም ከከተማ ራሱ እየመጡ የሚያለሙ ሰዎች አሉ። ሽንኩርት፣ ቲማቲም፣ የተለያየ ነገር የሚለማ ነገር ስላለ በዚህም እንደዚሁ ማለት ነው። ጠነከረ ሰው ዞሮ ዞሮ የሚሰራበት ቦታ ሞልቶናል ነው ባጭሩ መስራት ለሚችል ጭንቅላት እና ወኔ ላለው ይኸው ይሄን የመሰለ ተአምር የሆነ ቦታ ነው ኢትዮጵያ ያለችው። እንግዲህ ምንም እኮ የለም፣ ውሸታቸውን እኮ ነው። ኢትዮጵያ ብዙ የተፈጥሮ ሀብት አላት እያሉ የሚያወሩን ይላል። ደግሞ ጭራሽ የኛ ሀገር ውጭ ሄዶ ደግሞ ለዶክትሬት ተብሎ ሲመጣ ማለት ነው። በጣም የሚያሳዝነው ደግሞ ለካ ውሸታቸውን ነው። ኢትዮጵያ እኮ የሆነ በቃ በተፈጥሮ ሀብት የበለጸገች ናት የሚለው ውሸት ነው ምናምን ይሉናል። ጭራሽ ሀገራቸው ባዶ እንደሆነች ነው ደግሞ ተምረው የሚመጡት ማለት ነው። እኔ በእርግጥ ሳልማር እናንተን በመውቀሴ ይቅርታ፣ ግን የተማራችሁትም ምንም ነገር ለሀገር ጠብ ስለማያደርግ ነው እኔ እንደዚህ ደፍሬ በድንቁርና እየተናገርኳችሁ ያለሁት። ለዚህ ለድንቁርናዬና ለድፍረቴ ይቅርታ ይደረግልኝ እና እንደዚህ አትበሉ። እንደዚህ አይነት ነገር አለ። ይሄ ስንት ነገር ማልማት ይችላል። ግብጽ በሲና በረሃ አባይን ጠልፋ ወስዳ ስንት ልታለማ እንደዚህ፣ ለዛውም ውሃው ከርቀቱና ከበረሃው አንፃር እየተነነባት ይባላል። የኛ አይተን ወንዙ የራሳችን ነው። ይሄ እኮ ወደ ላይ መነሳት ይችላል በኤሊቬተር። ከዛ ወደ ታች ወርዳችሁ ብታዩ በጣም የሚገርም ቦታ አለ። ስንት ኢንቨስተር ማስተናገድ የሚችል እንደነገርኳችሁ ማለት ነው። እና ታዲያ ይሄ የለንም። እዚህ ላይም ደግሞ በዚህ ላይ ደግሞ ብታዩት ስንት አይነት የተለያዩ ጀምስቶን እንዳለ ስንት አይነት ማለት ነው። ታዲያ ይሄ የተፈጥሮ ሀብት አይደለም? እኛ ሀገር ምሁራን እነዚህ ነገሮች ነው አላውቃቸውም ያልኳችሁ ቅድም። እስኪ እዚህ ጋር መሰረት አለ። ምንድን ነው? ይሄን ይመስላል እንግዲህ። ለማንኛውም ድጋሚ እንደዚህ አይነት ተመሳሳይ የሆነ ነገር ደግሞ አንዳንድ ነገሮችን እንድታዩ እስኪ ቪዲዮውንም ሳብስክራይብ እያደረጋችሁ እዩ። እስኪ እናንተ ምንድን ነው